ተዘብዝፎ አድሮ ከዛ ካደረ በኋላ ነው እንደዚህ እንትን የተባለው ቤኪንግ ሶዳ ቤኪንግ ሶዳ። እሺ ውዶቼ ዛሬ እንግዲህ የመጣሁት የቺክ ፒስ ወይም ደግሞ ሽምብራ ዱቤ በሚባል የምንጠራው እኛ በአማርኛ ብዙ ጥቅም ያለው ነው ማለት ነው። ከግማሽ ኪሎ የቺክ ፒስ እንትን ላይ 20 ግራም የሚሆን ፕሮቲን እናገኝበታለን። በፋይበር የበለጸገ ነው። እንደዚሁም ደግሞ ብዙ ቫይታሚን ሲ የበለጸገ ነው። ብዙ ጥቅሞች የምናገኝበት ነው። ሽሮ እንደምናዘጋጀው እንደማንኛውም ሽሮ ከሌለን የምናዘጋጅበትን መንገድ ቺክ ፒሱን ወይም ደግሞ ሽምብራ ዱቤውን ጥሬውን ገዝተን እንቀቅለውና እንደዚህ እንፈጨዋለን። ከፈጨኑ በኋላ ያው እንደማንኛውም ሽሮ እንደምናዘጋጀው እንደዚህ ቁሌታችንን እናዘጋጅና ኖርማሊ በቃ መቀላቀል ነው። ሽሮ ለመምታት ጓጉልብኝ አልጓጉልብኝ ራሱ አያጨናንቅም። በጣም ነው የሚጣፍጠው። ደግሞ የእውነት ቀምሳችሁ ሞክሩት፣ ሰርታችሁ ሞክሩት። ቤት ውስጥ ማዘጋጀት ይቻላል ማለት የተቀቀለውን መግዛት ይቻላል፣ ግን ደግሞ ቤት ውስጥ ማዘጋጀት የበለጠ በጣም እንትን አለው ብዙ ነው የሚሆነው ማለት ነው። ስንቀቅለው ቤታችን እንዘብስፈነው እናድርና ቤኪንግ ሶዳ ትንሽ ጨምረንበት ስንቀቅለው በጣም ብዙ ነው የሚሆነው፣ 1 ኪሎ ራሱ ማለት ነው። እና ሽሮ ተወደደ ብሎ መጨናነቅ አያስፈልግም ልላችሁ ፈልጌ ነው ውዶችዬ። ያው እሱም ውድ ነው ቢሆንም ግን ደግሞ በጣም ነው የሚጣፍጠው። ያው ፈጭቼው እየጨመርኩት ነው ቁሌቱ ላይ። በጣም የእውነት በጣም ነው የሚጣፍጠው። ሞክሩት። ላይክ አድርጉ፣ ሰብስክራይብ አድርጉ ቻናሌን። ቲክቶኬንም እንደዛው ፎሎው እያደረጋችሁ ሰፖርት አድርጉኝ። አመሰግናለሁ በጣም። ሳትሞክሩት ይሄ ጾም እንዳያልፍ እሺ፣ ሳትሞክሩት ይሄ ጾም እንዳያልፍ እላችኋለሁ። የእውነቴን ነው። በጣም ነው የሚጣፍጠው። ላይክ በጣም ባለሙያ ሴት የሰራችው ሽሮ እንዴት ነው የሚጣፍጠው! በጣም እኔ እንኳን የምር ሞክሩት። እሺ፣ የእውነቴን ነው። በጣም ማለት እንደዚህ ቆንጆ ቁሌት ካዘጋጀን በኋላ ቅድም እንዳልኳችሁ ከላይ እንጨምረዋለን። ኖርማሊ በቃ አለቀ። ቀጠን እናደርገዋለን። ከዛ ትክትክ እንዲል እንተወዋለን ማለት ነው። ከለር እንደ ፍላጎታችን የበለጠ ቀይ ማድረግ ይቻላል።